ሰላም የትሬትሪያን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን ሪል ቻርቱ ላይ ትክክለኛ ኢንትሪም እንዴት መጠቀም እንችላለን፣ ከፎረወር አንፃር ከ50 ሚኒት እንዴት ነው አላይን አድርገን መጠቀም እንችለው፣ ኤክሴል አቀማመጣችን ምን ይመስላል፣ ታርጌታችን ከየት እስከ የት መሆን አለበት የሚሉትን ጥንቅቅ አድርጌ በዚህ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ እናንተ ላይክ አድርጉ፣ ኮሜንት አድርጉ፣ እንዲሁም አዲስ ለሆናችሁ ደግሞ ሰብስክራይብ ያደርጋችሁ ጀምሩት። አሁን ሰብስክራይብ አድርጉና በቀጥታ ወደ ቪዲዮ እንሄዳለን። እሺ አሁን በቀጥታ ቻርቱ ጋር ደግሞ ባክቴስ እያደረግን እንየው ስትራቴጂውን ምን ያህል እንደሚሰራ እናንተም ብያያችሁ እኔም ባክቴስ እያደረኩ እዚህ ጋር አብረን ላሳያችሁ። በመጀመሪያ ወደ ባክቴስ ማድረግ ስንመጣ እንደምታዩት እኔ ያው በቀን ለ2 ሰዓት ያህል ባክቴስ አደርጋለሁ። ዛሬ ደግሞ እስኪ ባክቴስ ማድረገው ለእናንተም ላሳያችሁ ብዬ ነውና ከስትራቴጂው አንጻርም እንዴት እንደምጠቀም ላሳያችሁ። አሁን ባለበት ደረጃ ፎረወር ላይ ተቃራኒ ካንድል ስቲክ ከግር አለ እንደምታዩት ማለት ነው። ይህ ዞን ምን ሆኖ እያገለገለ ነው? እንደ ሰፕላይ ሆኖ እያገለገለ ነው ማለት። ካንድል ስቲኩ አዘጋጉ ማተር አያደርግም። አንዳንዴ ሁልጊዜ የምነግራችሁ ነገር አሁን ለምሳሌ ይህ ካንድል ስቲክ ሲዘጋ፣ ይህ የምታዩት ካንድል ስቲክ ሲዘጋ ስቲል ሎስቱን ወስዶ ነው ከታች ዘጋ ማለት ነው። አሁን ከዚህ ጋር ሎስቱን ወስዷል፣ በቀጥታ ወደ ላይ ይሄዳል ብላችሁ ነው ኤክስፔክት የምታደርጉት። እንደዛ እንዳታደርጉ፣ ምክንያቱም ከግራ በኩል ስትሮንግ ሰፕላይ ዞን አለ። ስለዚህ አሁን በቀጥታ ወደ 50 ሚኒት ስነድ ምንድን ነው የምንጠብቅ? የሴል ኢንትሪ ማለት ነው። የሴል ኢንትሪ ታገኘን አብረን ወደ ታች እንወርዳለን ማለት ነው። አሁን እዚህ ጋር እንደምታዩት ይህንን ዞን ፍሊፕ ካረገልን ተከትለን አብረን ወደ ታች መውረድ እንችላለን ማለት ነው። ምክንያቱም ከላይ በኩልም እንደምታዩት ሊኩዲቲ ከሊኩዲቲ አንጻር ከላይ በኩልም ሊኩዲቲ አለ ማለት ነው። ምክንያቱም የታቹ ሊኩዲቲ ስለተወሰደ በዚህኛው በፎርወርድ ካንድል ስቲክ ማለት ነው። አሁን ባለበት ደረጃ በተወሰነ መንገድ ይህንን ኤሪያ ፍሊፕ ሲያደረግልን ምንገባ ከላይ በኩል ሊኩዲቲ እንዳለ ግን ከንሲደር ማድረግ አለብን ማለት ነው። ይኸው ይህንን ዞን ፍሊፕ አረገልን ማለት ነው። አሁን ፍሊፕ ካረገልን ኤክሴል አቀማመጣችን ምንድን ነው ማድረግ ያለብን ማለት ነው። እዚህ ጋር ብዙ ጊዜ እንትን ላይ ስትጠቀሙ ብሬክአውት ትሬድ ስታደረጉ ስፔሲፊክ ከዛችሁ ጋር ታደረጓታላችሁ እዚች ጋር ማለት ይህንን እንደ መግቢያ ተጠቀሙት። ቢቻል እንዲያውም መግቢያ መሆን የነበረበት እስቲል እንደዚህ ነው። አሁን ሪቴል ትሬደሮች ምናምን ሲያስቀምጡ ስታዩቸው እስቲል ኤክሴል አቀማመጥ እንደዚህ ነው የሚቀመጥ ማለት ነው። እንደኛ ስትራቴጂ ትንሽ ኤክሴል አስቀምጠን ያው ትልቅ ቢግ ፕሮፊት ስለምናገኝ ነው እንጂ ትክክለኛ ፕሮፌሽናል ትሬዲንግ አቀማመጥ ግን ኤክሴል አቀማመጥ እንደዚህ ነው የሚቀመጥ። የሚገባም ደግሞ ከዚህኛው ኦርደር ፍሎ ላይ ነው ማለት ተቃራኒ ካንድል ስቲክ ላይ ይህን ተቃራኒ ካንድል ስቲክ አያችሁት? እዚህ ላይ ነው ተቃራኒ ካንድል ስቲክ ላይ ነው የሚገባ ነበር። ስቲል ግን በእኛ አሁን በምንጠቀምበት ይኸው እዚህ ጋር አስቀምጠን ይህንን ፍሊፕ አርጎታ እንላለን። ከተቃራኒ ካንድል ስቲኩ ስር አድርገን እናስቀምጣለን። ታርጌታችን ደግሞ ስቲል እስከዚህ ድረስ ማለት ነው። ይኸው እስከዚህ ድረስ አድርገን ታርጌታችን እናስቀምጣለን ማለት ነው። ይኸው እንደምታዩት እዚህ ጋር አሁን ፍላይአውት እናደርገዋለን ማለት ነው። ይኸው እንደምታዩት መጥቶ አስወጥቶናል ማለት ነው። ስለዚህ እዚህ ጋር ምን አድርገናል ማለት ነው? ሎስ አድርገናል ማለት ነው። ስለዚህ እዚህ ጋር ሎስ አድርገናል። ቀጣይም አሁንም ይህም ስቲልም ሎስ ብናደረግም አሁንም የምናየው ወደ የት ነው? ወደ ሴል ነው። አሁን የምናየው ወደ ፎረወር ቀጥታ እንመልሰዋለን። አሁንም ባለበት ደረጃ ስቲል የፎረወር ስትሮንግ ቦዲ ክሎጀር ወደ ታች ነው ያለው ማለት ነው። ስትሮንግ ቦዲ ክሎጀር ነው ያለው። ይሄ ኤሪያ ደግሞ እንደ ሰፕላይ ሆኖ እያገለገለ ያለ ኤሪያ ነው ማለት ነው። እስቲል አሁን ባለበት ደረጃም ወደ ሴል ከሰጠን ብቻ ነው መግባት ምንችለው ማለት ነው። ወደ ባይ ለማየት ግን ይሄ ኤሪያ ግዴታ ብሬክ መደረግ አለበት ማለት ነው። አሁን በቀጥታ ወደ 50 ሚኒት ልውሰዳችሁና 50 ሚኒት ያለውን ነገር አብረን 50 ሚኒት አሁን ይህን ወደ ግራ እናርገውና እንደምታዩት ነው። አሁንም ባለበት ደረጃ ስቲል እንጠብቃለን የሴል ኢንትሪ ከሰጠን አሁንም ፍሊፕ አረገልን ማለት ነው። እዚህ በኋላ ድጋሜ ደግሞ ሌላ ፍሊፕ ሰጠን ማለት ነው። የትጋኑ ፍሊፕ ያረገ ይህንን ኤሪያ ማለት ነው። አሁን ምን አረገ ማለት ነው? ከላይ በኩል ያለውን ሊኩዲቲ በተወሰነ መንገድ አስወጣልን ማለት ነው። ስለዚህ ይህ ኤሪያም አሁንም ደግሞ ድጋሜ እንደ ኢንትሪ እንወስደዋልን ማለት ነው። ምክንያቱም ማርኬቱ ከዚህ በፊትም ይህንን ዞን ፍሊፕ አድርጎልናል ማለት ነው። አሁን ሁለት ኮንፈርሜሽን አገኘን። ይህንን ኤሪያ ፍሊፕ አድርጎታል። ማርኬት ስትራክቸሩ ከ50 ሚኒት አንጻር ኦርደር ፍሎ ሽፍት እዚህ ጋር መጥቷል። ከላይ በኩል የቀረ ሊኩዲቲ ነበረ። አንሜት ጌት ኦርደር ፍሎም አለ። ይህን ኦርደር ፍሎ መጥቶ ሜት ጌት አደረገው። ድጋሜ ደግሞ አሁንም ይሄኛውን የመጨረሻውን ሎ መጥቶ ሰበረልን ማለት ነው። አሁን ይሄ ኤሪያ ምንድን ነው ማለት ነው? ለእኛ መግቢያችን ነው ማለት ነው። ስለዚህ ስቲል የመጀመሪያው አናት እችኛው አናት እንትን ያለችው እዚህ ጋር ደግሞ ላስ እንትን ላላችሁ
ማርኬት ስትራክቸር ላይ መጀመሪያ ኦርደር ፍሎ ሽፍት አመጦ ያን ኦርደር ፍሎ ሽፍት ከላይ አንሜት ጌት የነበረ ኦርደር ፍሎ ሜት ጌት አድርጎ መጥቶ እስቲል አሁን ቅድም እያወራኋችሁ ነበር። ይሄ ኤሪያ ለኛ ይሄ ኤሪያ ሪቴል ትሬደሮች አሁን የሚጠቀሙበት ይሄ ኤሪያ እንደ መግቢያ ነው የሚጠቀሙበት። የነሱ ደግሞ ከዚህ በላይ ነው ኤስኤላቸው የሚሆን እያልዋችሁ ነበርና አሁን ባለበት ደረጃ ማርኬቱ ከላይ በኩል ሊኩዊዲቲ አስወጥቶ መጥቶ ተብሎ ከንሲደር ይደረጋል ስቲል። ስለዚህ አሁን ባለበት ደረጃ ሴል ሊሚት እዚህ ጋር እናስቀምጣለን ማለት ነው። እንደምታዩት እዚህ ጋር ስናስቀምጥ ማስተዋል ያለብን ምንድነው እንደምታዩት ነው። እዚህ ጋር ስናስቀምጥ የትኛውን ነው ከንሲደር የምናደርገው? ከግራ በኩል ያለውን ኪሌብል ማለት ነው። አሁን ይህን ኪሌብል እዩት። ኤስኤል ስታስቀምጡ ከዚች ኪሌብል በላይ ማለት ነው። ያው አያችሁት ይህን አቀማመጤን ከዚህ ኪሌብል በላይ። እዛ በኋላ ግን ምንድነው የምታደርጉት? እዚህኛዋ ማለት እዚህኛዋም ከግራ በኩል ያለችዋንም ከንሲደር አድርጋችሁ ማለት ነው። ስቲል ታርጌታችሁ ደግሞ እስከዚህ ድረስ ማለት ነው። እስከዚህ ታርጌታችሁ እስከዚህ ድረስ ይሆናል። ስቲል ከ1 to 4 ማለት ነው። ይኸው እንደዚህ አድርጌ አሁን ይህን ኤሪያ ላስጀምረው ማለት ነው። ይኸው እንደምታዩት አስገብቶናል። አያችሁት? የብሬክአውቱን ያለውን ኃይል የማርኬት ስትራክቸር 4 አወር ላይ መያዝና እዛ ቀጣይ ደግሞ የምታገኙትን ሽልማት አያችሁት? 4 አወር ላይ ያለው እንዴት ነው ነበርና ነው 4 አወር ላይ ስቲል አያችሁ አይደል? መጀመሪያ እኮ ሎስቱን ወስዶታል ብላችሁ ወደ ባይ ማየት ትችሉ ነበር። አሁን ባለበት ደረጃ ደግሞ ምን ማድረግ አለብን? ምን ላይ ደረሰ? እዚህ በኋላ ደግሞ ምን ላይ ደርሷል? እዚህ በኋላ ደግሞ ይሄ ኤሪያ ከመጣን ይሄን እናነሳውና ይሄን እዚህ በታች እናደርገዋለን። ከዚህ በኋላ ምንድነው የምንጠብቀው? እዚህ ላይ ይሄ ኤሪያ ወደ ታች ብሬክስ ካልተደረገ ድረስ ይሄ ዞን ማለት ነው። ይሄ ዞን እንደዚህ ወደ ታች ብሬክስ ካልተደረገ ድረስ ከዚህ በኋላ ምን አታረጉም ማለት ነው? ወደ ሴል አታስቡም ማለት ነው። ከዚህ በኋላ ወደ የት ነው የሚታሰብ? ወደ ባይ ነው የሚታሰብ ማለት ነው። እዚህ በኋላ ይህንን ኤሪያ ብሬክ አርጎት እስካልወረደ ድረስ እዚህ በኋላ ወደ ላይ ከሰጠን አብረን ተከትለን መሄድ እንችላለን። ማርኬቱ ኮንሶሌት እያደረገ ሊቆይ ይችላል ማለት ነው። ስቲል ግን ክሊር የሆነ ኢንትሪ ከዚህ ዞን ይህንን ዞን ክሊር የሆነ ኢንትሪ ወደ ባይ ከሰጠን ተከትለን አብረን ወደ ባይ መሄድ እንችላለን ማለት ነው። ምክንያቱም ተመልከቱ እዚህ ጋር አንድ ከሰርነ እዚህ ጋር ደግሞ 1 to 4 አገኘ ማለት ነው። ስንት አለን ማለት ነው? 3። እሺ እስቲል አሁን ደግሞ እንትን እያደረጉ ላሳያችሁ። ይኸው መጣ ማርኬት የ4 አወርን ከግራ በኩል የ4 አወር ያለውን እዩት። ከ4 አወር ከግራ በኩል አሁን እንደዚህ አይነት ማርኬት እንትን ሲል 4 አወር እንደዚህ አይነት ማርኬት እየሰጠን ከሄደ 4 አወር ላይ ምን እንጠብቃለን ማለት ነው? ይሄ ካንድል ስቲክ መጥቶ የ4 አወርን ሎስቱን ወስዶ መዝጋት አለበት፣ ወይኛውም ደግሞ ይሄ ካንድል ስቲክ እንዳለ ቡሊሽ ሆኖ መዝጋት አለበት ማለት ነው። እንደዚህ አይነት ፕራይስ አክሽን እስካልሰጠን ድረስ ወደ ባይም አንሞክርም ማለት ነው። ስቲል 50 ሚኒት ላይ ኢንትሪ ቢሰጠን እንኳን ይሄኛው አሁን የከፈተው ካንድል ስቲክ እስካልዘጋ ድረስ ያኛው ስትሮንግ ቤሪሽ ስለወረደ እዚህ ጋር ኢንትሪ ቢሰጠንም ኢንትሪ አንገባም ማለት ነው። ስለዚህ እንጠብቃለን። እንደምታዩት አሁን ባለበት ደረጃ ስቲል እንጠብቃለን ማለት ነው። ይኸው አሁን ኮንፊርም ሆነልን። አሁን ይህ ካንድል ስቲክ ምንድን ነው የምንጠብቀው? አሁን እንደምታዩት የ4 አወር ካንድል ስቲክ ሎስቱን ወስዶልናል። ድማንድ የ50 ሚኒትም ድማንድ ነው፣ የ4 አወርም ድማንድ ነው ማለት ነው። ከድማንዱን ደግሞ መጥቶ የድማንዱን ሊኩዊዲቲ ወሰደልን ማለት። ስለዚህ ምን እንጠብቃለን? አሁን ይሄ ሎስቱን የወሰደው ካንድል ስቲክ እንደዚህም ሆኖ ከዚህ በታች ከ4 አወር ግን በቦዲ መዝጋት የለበትም። ግን እንደዚህ ሆኖ ከዚህኛው ውስጥ ካለው ስትሮንግ ቤሪሽ ከወረደው ውስጥ ሆኖ መዝጋት አለበት ማለት ነው። ስለዚህ ከእንደዚህ ሆኖ ከዘጋለን ግን የ50 ሚኒት ላይ ደግሞ ኢንትሪ ስንፈልግ ምንድን ነው ማየት ያለብን? ለምሳሌ አሁን ከዚህ ጋር ማርኬት መጣ፣ እንደዚህ ይኸው መጣ፣ ተመለሰ፣ ወረደ፣ አዲስ ሎወር እዚህ ጋር አዲስ ሎወር ሎ ሰርቷል። አዲስ ሎወር ሎ ከሰራ ይህንን ፍሊፕ ሲያደርገው በቀጥታ ተከትለን አብረን መሄድ እንችላለን ማለት። የትኛዋን ነው ፍሊፕ ማድረግ አለባት? አሁን እዚች ጋር መያዝ አለባችሁ። እዚህ ጋር በፍሊፕ ትሬድ ስትገቡ ይህንን ኤሪያ አሁን ይህ ማርኬት ግዴታ ያው ባይ ይሄዳል ብለን 100% ስለማንሆን ይኸው እንደምታዩት ነው። አሁን ባለበት ደረጃ እንግዲህ ፍሊፕ ማድረግ ያለበት ይህን ኤሪያ ነው። ፍሊፕ አረገ የምትሉ አይደለ? ግን ከግራ በኩል ያለው ተቃራኒ ካንድል ስቲክ ይህ ዝሆን እንደ ሰፕላይ ሆኖ የሚያገለግል ማለት ነው። እቺን ከግራ በኩል ይሄንን ፍሊፑን ሳይሆን ሙሉውን ከግራ በኩል ያለውን ተቃራኒ ካንድል ስቲክ ይሄንን ፍሊፕ ሲያደርግልን ከዚህ በላይ ቦዲ ክሎጀር ስናገኝ ብቻ ነው መሄድ ያለብን ማለት ነው። ስቲል እንደምታዩት እዚህ ጋር ይቺን ኤሪያዋን ብቻ ኮንሲደር ታደርጉና ፍሊፕ አረገ ብላችሁ ትገባላችሁ። ተመልሶ መጥቶ ይህን ከግራ በኩል ያለውን ሰፕላይ ዞን ሜት ጌት አድርጎ እናንተን ያስወጣችኋል ማለት ነው። ስቲል አሁን ባለበት ደረጃ ያው እንቀጥል። ይኸው ካንድል ስቲኩ እንደምታዩት ዘግቶልናል።
ካንድል ስቲኩ ዘግቶልናል። አሁን ባለበት ደረጃ ከፍሊፕ አንጻር ይኸው እንደምታዩት ቅድም ያልኋችሁ ይህንን ዝሆን ፍሊፕ አድርጎታል። ግን ይህንን ዝሆን ፍሊፕ ቢያደርገውም ይሄ ፕራይስ አክሽኑ 100% ፍሊፕ አድርጓል አለን። ፍሊፕ አድርጓል ምንለው ችን ኤሪያ ሙሉዋን ሲሰብርልን ብቻ ነው ማለት ነው። ይህንን ዝሆን አሁንም ስቲል እንቀጥል። አያችሁት አይደል እንዴት እንደሚያስወጣችሁ ስቲል ማርኬቱ እኮ እዚህ ጋር ኤክስትሪምሊ ወደ ቡሊሽ ስትራቴጂውን እኮ ስትራክቸሩን ይዘናል። ግን አገባባችን ችግር ላይ ብቻ የእኛን ስቶፕ ሎስ አስወጥቶ ማርኬቱን እናንተ ባላችሁት መልከት ከንሲደር ስታደረጉት በነበረው ስትራክቸር ይሄዳል እና እንደዚህ አይነት ማርኬቱን እናንተ ሪስፔክት ባሰባችሁት መንገድ ሲሄድላችሁና የእናንተን ስቶፕ ሎስ አስወጥቶ ሲሄድ ምን ያህል እንደሚያናድድ እኔ ራሴ ያው በደንብ ነው የምንረዳውና አሁን ባለበት ደረጃ ስቲል ይሄንን ኤሪያ ፍሊፕ አድርጎታል ብላችሁ ብትገቡ ተመልሶ መጥቶ ያው በዚህ አስወጣችሁ ማለት ነው። ስለዚህ ይሄንን ዝሆን ራሱን ሙሉን ፍሊፕ ማድረግ አለበት ማለት ነው። እቺኛዋን ፍሊፕ ኢግኖር እናደርጋታለን ማለት ነው። ምክንያቱም ተቃራኒ ካንድልስቲክ ከግራ በኩል ያለው እንደ ሰፕላይ ዞኑ ስለሚያገለግል ማለት ነው። ስለዚህ አሁን ይኸው አሁን ኮንፊርምድ ሆነልን ማለት ነው። አሁን እንደምታዩት ነው። ስቲል እንመልሰውና አሁን ባለበት ደረጃ እዚህ ጋር ኤስኤል አቀማመጥ ምናምንም ላሳያችሁ። ስቲል በጣም ማስተር ማድረግ ያለባችሁ ነገር ብሬክአውትን ትሬድ ስታረጉ ኤስኤል አቀማመጥ በጣም ወሳኝ ነው። አሁን እዚህ ጋር ላሳያችሁ። ለምሳሌ ማርኬቱ ሪሰንትሊ ይህንን ኤሪያ ነው ብሬክ ያደረገው። ስለዚህ ሪሰንት ብሬክ ካረገው ላይ እንደዚህ አይነት ብሬክአውት ስታገኙ ስቲል ማድረግ ያለባችሁ ምንድን ነው? ከዚችኛዋ ካንድልስቲክ በታች ማለት ነው። ከዚች ካንድልስቲክ በታች ስቲል ኤስኤል የሚበዛባችሁ ከሆነ ይህንን ትሬድ መተው ነው። ኤስኤል ትንሿን መውሰድ ነው ወይም ያሊያ ፌክአውትን መጠቀም ነው ማለት ነው። ስቲል ግን ትክክለኛ ኤስኤል አቀማመጥ ግን በዚህ መንገድ ነው የሚቀመጠው ማለት ነው። ይህንን ያልሁበት ምክንያት ደግሞ ልንገራችሁ። ኤስኤል አቀማመጥ ማስተር ማድረግ አለባችሁ። ስቲል ይህንን ኤሪያ እዩት። ይችን ኤሪያ እንደ ምንድን ነው የምትወሰድ እች ዝሆን ማለት ነው። እች ዝሆን ከታች ከሆነች ከንሲደር ማድረግ ያለባችሁ ነገር ይሄ ኤሪያ እዚህ በኋላ እንደ ሰፕላይ ሆኖ የሚያገለግል ማለት ነው። ስለዚህ ማርኬቱ ሪሰንት ያችን ኤሪያ ብቻ ሜትጌት አድርጓት ይመለሳን ሳይሆን ስቲል ይህንን ድማንድ ዝሆኑንም ሜትጌት አድርጎት ይሄ ኤሪያ ከዚህ በኋላ ማርኬቱ ይህንን ኤሪያ ብሬክ አድርጎት ከወጣ ኤስኤል ስታስቀምጡ ሪሰንት ብሬክ ያረጋትን እዚያች ጋር እንደ መግቢያ ታደርጓታላችሁ። ከዛ በኋላ ግን ከታች በኩል ምን ሆኗል ማለት ነው? ይህ ዝሆን ድማንድ ሆኗል ማለት ነው። ስለዚህ ይህንን ድማንድ ኤስኤል ስታስቀምጡ ከሱ ትንሽ በታች አድርጋችሁ ነው ከንሲደር አድርጋችሁ ማስቀምጥ ያለባችሁ። ብዙ ጊዜ ስታስቀምጡ ኤስኤል እዚቹ ጋር ታስቀምጣላችሁ፣ እዚህ ታደርጋላችሁ። እንደዚህ አይደረግም ማለት ነው። ትክክለኛ ኤስኤል አቀማመጥ በዚህ መንገድ ነው የሚቀመጥ ማለት ነው። እዛ ታርጌታችሁ ደግሞ ስኬት መሆን አለበት ማለት ለምሳሌ አሁን እዚህ ጋር ታርጌቱን እዩት። ይሄ ማርኬት ግዴታ 1-5 አምጣ አይባልም። ግዴታ 1-5 አምጣ አይባልም። ይኸው ታርጌት ቢደረገው ግዴታ እስከዚህ ድረስ ነው። በቃ ይሄ ኤሪያ ሜትጌት ነው። ሜትጌት ሲደረግበት የነበረ ዝሆን ነው። አሁንም መጥቶ ደግሞ ማርኬቱ ከዚህ ኤሪያ ሜትጌት ሊደረግ ይችላል ማለት ነው። አሁን ባለበት ደረጃ ስቲል በትንሹም ቢሆን ገና አላስገባንም። አሁን ክሊክ አድርገን ደግሞ እንየው አገባቡንና የፎራወር ያለበትን ሁኔታ ኤስኤል አቀማመጡን ምናምን በደንብ አንደርስታንድ አድርጉት። ምክንያቱም ብሬክአውት ላይ ትሬድ ስታደረጉ ብዙ ጊዜ ስትራክቸሩን ይዛችሁት እያለ ስቶፕ ሎሳችሁን ነክቶ እናንተ ባላችሁት ቲፒ ሊነካ ስለሚችል ሄዶ ማለት ነው። አሁን ባለበት ደረጃ ስቲል እዩት። ምክንያቱም የፎራወራችን ስቲል ስትራክቸሩን ይዘናል ማለት መጥቶ ቢያስወጣንም ከዚህ ጋር ችግር የለም። አያችሁት? ታርጌት ስንት ዜ ነው ታርጌት ይኸው ይሄ 1-2-3-5 ነው። በቃ ግዴታ መያዝ አለባችሁ። በቃ እንደዚህ ነው ታርጌቱ። አሁን 1-5 ቢባል 1-5 እስከየት ነው የሚሞላ? እስከዚህ ድረስ። እስከዚህ ስጠብቅ 1-3 ማርኬቱ ትክክለኛ ፕራይስ አክሽኑን ሰጥቶ አታችም ትክክለኛ አስገብቶ ከላይ ደግሞ ትክክለኛ የሚመለስበትን ሲግናል እያሳየ አንተ ግን ትተህ እዚህ ጋር ስቲል ማርኬቱ ግዴታ 1-5 መሄድ ያለብኝ ብለህ ስጠብቅ ይኸው እንደምታየው ይህንን ኤሪያ ቲፕ አድርጎ ይመለሳል ማለት። ስለዚህ ታርጌታችሁን ፕሊስ አስተካክሉ። በዛሬ ቪዲዮ እንደተማራችሁበትና ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። ስቲል ተጠቀማችሁ ኮሜንት አድርጉ፣ ሸር አድርጉ። እንዲሁም አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም የትሬዲንግ ሳምንት